ለሁሉም የጤና ችግር መንስኤ ዋነኛ መሰረቱ አንጀታችን ነው። አንጀታችን ጤናማ ሳይሆን ሲቀር አእምሯችንም ጤናማ ስለማይሆን በሽታን የመከላከል አቅማችን ተዳክሞ ለተለያዩ የጤና ችግሮች ተጋላጭ እንሆናለን። ይህ ደግሞ የሚሆነው ሜታቦሊዝም ዲዚዝ ወይም ስርዓተ ምግብ ብግነት ሲመጣ፣ ስርዓተ ምግብ የሚመጣው ጤናማ የሆነ የአመጋገብ ስርዓት ሳይኖረን ሲቀር ስለሆነ በእሸት ገበያ በተፈጥሮ ማዳበሪያ ብቻ ያለምንም ኬሚካል ንክኪ በተፈጥሯዊ መንገድ ብቻ በቅለው ያፈሩ የምግብ ሰብሎችን ለግብይት ይዞ ቀርቧል። እኔም የምሰጣቸው የአገልግሎት ስርዓቶች በደሸት ፓኬጅ ውስጥ ተካተው ይሄ መለያ ላላቸው ሰዎች ወይም ይሄ የግብይት መታወቂያ ካርድ ለያዙ ሰዎች ብቻ የሚሰጥ ይሆናል። ከዛሬ ጊዜ ጀምሮ ከእኔም ደህንነት አንጻር በእነዚህ ሰብሎች ውስጥ የተጨመቀ የምግብ ዘይት እንዲሁም የውበት መጠበቂያ የጤና አገልግሎት የሚሰጡ ቅባቶች ይኖራሉ። የምግብ ሰብሎች ይኖራሉ። በፓኬጁ ውስጥ የምሰጠውን ማንኛውንም አገልግሎት ደግሞ ፍሪ በሆነ መልኩ በፓኬጁ አካትቼዋለሁ። ሕክምና አገልግሎት ወይም የተለያዩ አገልግሎት ከፈለጋችሁ በሜምበርሺፕነት ይህንን ካርድ ልትይዙ ያስፈልጋል። አገልግሎቱን ከአንተ እንፈልጋለን የምትሉ ግለሰቦች ካላችሁ ደግሞ በ0902474828 እንዲሁም በ0922827240 እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። ለጤናማ ህይወት ጤናማ የአመጋገብ ስርዓት አስፈላጊ ነው። ካልሆነ ድግግሞሻችን ከዛ ላይ ቢሆን የገጠማችሁን ችግር በጊዜያዊ መንገድ ፈታችሁት ምገባ ስርዓታችሁ ጤናማ ካልሆነ ችግሩ መልሶ መምጣቱ ስለማይቀር በቋሚ መንገድ ችግርን ለመፍታት ሁነኛ ዘዴው ይህ ነው ብዬ በማሰብ በዚህ መልኩ አገልግሎት ይዤ መጥቻለሁ። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።